ሁሉም ሰው ማለት ነው ህይወቱን ያወቀ ይመስለኝ ነበር እና ልክ እኔ ዩኒቨርሲቲ አልኩኝ 12ኛ ክፍል ጨርሼ ስወጣ ታውቃለህ ሁሉም ነገር በህይወት ላይ ከዛ በኋላ ነው የምታውቀው እና ከዛ በኋላ ማስተካከል ያለብን እና ይሄንን እኔ ሪላይዝ ለማድረግ ማለት ነው ከሱ በፊት ያደረኳቸው ነገሮች ታውቃለህ ቢዝነስ መጀመር ቢዝነስ የሆነ ነገር ማድረግ ጀስት በህይወት ላይ ራስን መርጠህ ነገሮችን ስታደርግ ያ ነገር የተሻለ ቦታ እንደሚያደርስ 100% እርግጠኛ ነኝ እና ያ ነገር ባታረገው ማለት ነው ሁሉም ሰው አንተ የት አድቫይስ ነው የሚሰጥ ሶሻል ሚዲያ ላይ እንደምታያቸው ሁሉም ሰው ያው ትምህርትን አቋርጥ ከዛን ስራ ጀምር ቢዝነስ ስራ ከዛን ሚሊዮነር ትሆናለህ ሀብታም ትሆናለህ ትሬድ አድርግ እንደዚህ እና ያን ነገር ሁሉ እኔ አይቼዋለሁ ማለት ነው እስካሁን እና ስቲል እዚህ ድረስ ማለት ነው አየዋለሁ እና ለምን መሰለህ ሁላችንም ማለት ነው በህይወት ላይ ሾርት ከት ነው የምንፈልገው አይደል ብዙ ቢዝነስ ሾርት ከት ላይ ያቆምኩታል እና እንድትረዳ ነው ይሄን የምልህ ሁሉም ሰው አንተ የት አድቫይስ የሚሰጥ ከሆነ እነሱ የምትከተል ከሆነ እንደነሱ ሆነን የምትቀረው አውትካማቸው መጥፎ ሊሆን አይደለም ግን ቤተሰቦችን ጎረቤቶችን ኢንቫይሮንመንትን ቼክ አድርግ እና ሁሉም ሰው አንተ የት አድቫይስ እንደሚሰጥ 100% እርግጠኛ ነኝ ምክንያቱም ምን ያልኩ እስካሁን የተነገረኝ ነገር አንድ ስለሆነ ማለት ነው እና ያንን ነገር ፓስ እያደረግ ስትሄድ ሁሌ የእነሱን አክሰንት የሆነ የሚጠቀሙት ቋንቋ እነሱን ሁሉ አዳፕት እያደረግ የምትመጣው እና እንደ ሁሉም ሰው እኩል ሌቭል ላይ እንደምትደርስ ልንገርህ እና 99%ዎቹ ፒፕል እንደዛ ናቸው ይሄን ነገር በዚህ አድርግ ይሄን ነገር በዚህ አድርግ እና በዛ ከሄድክ ነገሮችን ልክ አይሆንም ይለዋል እና ያን ነገር ተጋፍጠህ ግን ለብቻ በምትሄድበት ሰዓት ማለት ነው አንዳንዴ የመዓት ማለት ነው የመዓት የህይወት ሌሰን ነው የምትማረው የመዓት ማለት ነው እና ያን ነገር ወደኋላ የተመለስክ እያጠናው ይሄንን እኮ እንደዚህ አድርገህ እና በሱ ሌቭል አፕ እያደረግህ ስትመጣ የዛኔን ህይወት እየተከፈተልህ ይመጣል እና ምንም አይነት ሾርት ከት እንደሌለ ትገነዘባለህ ማለት ነው እና ያን ነገር ሪላይዝ ማድረግ ያለብን 12ኛ ክፍል ከመግባት በፊት ኢቨን 10ኛ 11ኛ 12ኛ ክፍል ላይ ሪላይዝ ማድረግ አለብንና ነገሮችን ህይወት ላይ እንዴት እንደምትኖር የዛኔን መወሰን ያለብን ምክንያቱም አሁን ማትወስነው ቤተሰቦች ሁሉ ስለምጠብቅ ነው ለምሳሌ ህፃን እየሆንን እቃ ሊገዛልን ሲል መጫወቻ ሊገዛልን ሲል ሁሌ ማለት ነው ቤተሰቦቻችን ነው የምንጠብቀው አይደል ይሄን ነገር አድርግልን ይሄን ነገር በቃ አክቹዋሊ እነሱን ፍቃድ እየጠበቅን ነው ወይም አባ ይሄን ላድርግ ማሚ ይሄን ላድርግ እንደዛ እንደማለት ነው እና ያን ፍቃድ ማንም አይሰጥህም እና ለዛ ነው ብዙ ዩቲዩብ ቪዲዮ ላይ ኖ ዋን ኢዝ ካሚንግ ቱ ሴቭ ዩ ማንም ሊያድን አይመጣም ምናምን ይላል ያን ነገር ሊነግርህ ነው ስለዚህ ህይወት ላይ የተሻለ ነገር መገንባት የምፈልግ ከሆነ እባክህ ብዙ ቢዝነሶችን ይጀምራሉ ብዙ አይነቶች ብዙ ጊሚኮች እስካሁን በህይወቴ ላይ የተማርኩት ማለት እና ሁልጊዜ ሾርት ካት በህይወት ላይ ምንም ነገር የሚያሳክልን ነገር ነው ሾርት ካት ሞዴሎች ኢቭን የአሁንም ቢዝነሴን እየሰራው ማለት ነው ብዙ አይነት ሾርት ካቶች አሉ ያን ቢዝነስ ለመስራት እና ያን የተጠቀመ ሰውና ትክክለኛውን ሜትድ የተጠቀመ ሰው ይለያያል እና ኢቭን ሰክሰስፉል ላይፍ ላይ በምትሄድበት ሰዓት ከ99%ዎቹ ወጥተህ ከ1%ዎቹ ላይ ለመግባት ስትሞክር እነዚህ 1%ዎቹ ማለት ነው እየተከፋፈሉ ነው የሚመጡት ይሄን ነገር እንደዚህ አድርግ ይሄን ነገር እንደዚህ አድርግ እና እነዛን ከነሱ አንደኛውን አዶፕት አድርገህ ነው ሰክሰስፉል የምትሆነው እና ሪላይዝ ማድረግ ያለብህ ይሄን ሁሉ ከ12ኛ ክፍል በፊት እኔ በመክረህ ህይወት ላይ የተሻለ ነገር ገነባለሁ ብለህ ካሰብክ 12ኛ ክፍል በፊት ሁሉም ነገር ካወቅ ሁሉም ነገር እንደምፈልገው እየተጫወታል እና ያን ነገር መቼም እንዳትረሳ ምክንያቱም ወደኋላ ተመልሼ 2 ዓመት 3 ዓመት ወይም 11ኛ ክፍል 10ኛ ክፍል ቢሆን ይሄ ብነግርህ በጣም ነበር ደስ የሚለኝ